እንደማይወድሽ በዚህ ማወቅ ትችያለሽ። ሴት ልጅ በቃላት ትሸነፋለች። እነዚህ ነገሮች እያደረገ በቃሉ እወድሻለሁ፣ አፈቅርሻለሁ ቢልሽ በፍጹም እንዳታምኑ። ካልወደደሽ ካልፈለገሽ ወንድ ልጅ የሚያሳይሽ ምልክቶች አሉ። እነዚህን ምልክቶች ችላ ብለሽ ቃሉን ብቻ እንዳታምኑ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ እንደማይወድሽ እንደማይፈልግሽ የምታውቂባቸውን መንገዶች በግልጽ አንድ በአንድ እነግርሻለሁ። አንቺ የሚጠበቀው ይህ ቪዲዮ ላይክ አድርጉ፣ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እንደምታውቁት ይሄ ሁለተኛ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ስለዚህ አሁን በቀጥታ የምናልፈው ወደ ቪዲዮ ነው። ከዛ በፊት ግን እስኪ ሁላችሁ ላይክ አድርጉት። አደረጋችሁ? እሺ አሁን መጀመር እንችላለን። ካልወደደሽ ካልፈለገሽ የሚያሳይሽ ነገሮች አሉ። አንዳንድ ጊዜ መደበቅ የማንችላቸው ነገሮች አሉ። ቃላት በጣም ይቀላሉ አይደለ? እኛ ሴቶች ደግሞ ይገዙናል። በቃላት እንሸነፋለን፣ መስማት እንፈልጋለን። የሚነገር ነገር ይገዛናል። ወንዶች ደግሞ በአይን የሚያዩት ነገር እንደሚያሸንፋቸው ሁሉ ማለት ነው። ግን ያንን ተጠቅመው ደግሞ የሚያደርጉት ነገር ሌላ፣ ተግባራቸው ሌላ፣ የሚያሳዩሽ ምልክቶች ሌላ ሆኖ ግን በቃላቸው ዝም ብሎ እወድሻለሁ፣ አፈቅርሻለሁ፣ እኔ እንድትሆኝ እፈልጋለሁ ምናምን ነገሮችን ከሚሉሽ ወንዶች ነው ዛሬ የምትጠበቂበትን ቪዲዮ ነው ምነግርሽ። ተግባራቸውን በደንብ አድርገሽ ማየት አለብሽ። እነዚህን ቀጥሎ ምነግርሽን ነገሮች የሚያሳይሽ ወንድ ከሆነ አይወድሽ። አብረሽኝ ቆይ። አንደኛ ትኩረት አይሰጥሽም። አቴንሽን ወይም ደግሞ ትኩረት የምንለው ነገር በጣም ወሳኝ ነው። የፍቅር ግንኙነት ላይ ግድ መኖር ያለበት ነገር ነው። ትኩረት አይሰጥሽም ማለት አያይሽም፣ እንደከፋሽ፣ እንደደበረሽ፣ ደስ እንዳለሽ፣ ምን ልበሺ፣ ምን አድርጊ፣ ምንም በቃ ማያይሽ ማያስተውልሽ ከሆነ አልወደደሽም፣ አላፈቀረሽም ማለት ነው። ወንድ ልጅ ሲወድ፣ ወንድ ልጅ ሲያፈቅር እንደው በግራና በቀኝ ያረግሽው ጆሮ ጌጥ እንደው ምናልባት ከተለያየ እንኳን እዛ ጥግ ድረስ መለየት ይችላል። አንቺ ልብ ሳትይ የተለያየ እንኳን አድርገሽ ከሄድሽ እንዴ ጆሮ ጌጥሽ ተለያይቷል ብሎ ሁሉ ሊነግርሽ ይችላል። እዚህ ድረስ ያያል፣ እዚህ ድረስ ያስተውላል። የእውነት ከልቡ ሲወድ እያንዳንዱ ነገርሽን ነው የሚያየው፣ እያንዳንዱ ነገርሽን ነው የሚከታተለው። አካሄድሽ፣ እርምጃሽ፣ ሁሉ ነገሮች። ዛሬ ኦንላይን ላይ ገብተሽ ነበር፣ በዚህ ሰዓት እንደዚህ ያርገሽ ነበረ። ይሄንን ስል ግዴታ ቃል በቃል እንትኖቹን አትውሰዷቸው። በቃ ጀስት አክቲቪቲዎችሽን፣ የከፋሽ ነገር ካለ፣ የደበረሽ ነገር ካለ፣ ምሳ እዚህ ሰዓት ላይ ነበር የምትበይው፣ አልመጣሽም በዚህ ሰዓት፣ የምትወጪበትን የምትገቢበትን ሊሆን ይችላል። ብቻ ወንድ ልጅ ፍቅር ሲይዘው ሁሉ ነገርሽን ነው የሚያየው፣ ሁሉ ነገርሽን ነው የሚከታተለው። አንቺ ራሱ ልብ ያላልሽውን፣ አንቺ ራሱ ያላስተዋልሽውን ነገር ያያል፣ ይመለከታል። እስኪ ራሳችሁም አንዳንድ ነገሮችን ወደ ራሳችን አምጥቶ ማየት ጥሩ ነውና ሰዎችን የሆነ ትንሽዬ ቦታ ስትሰጧቸው እኮ ትኩረት አድርጋችሁ ታያቸዋላችሁ። መግቢያቸውን፣ መውጫቸውን፣ በዚህ ሰዓት ይመጣሉ፣ በዚህ ሰዓት እንትን ይላሉ፣ እንደዚህ ያደርጋሉ እያላችሁ ኖርማል ዝም ብሎ ሰዎችን ራሱ እንደው ትንሽ ቦታ ስትሰጧቸው ትኩረት ታደርጋላችሁ። ስለዚህ አንቺ ላይ ትኩረት እማያደርግ ከሆነ አልወደደሽም፣ አላፈቀረሽም። ቃሉን ብቻ ይዘሽ እንዳትሳሳቺ፣ እንዳትሸወጂ። የወደደሽ ያፈቀረሽ ወንድ ትኩረት ሊሰጥሽ የግድ ነው። እኛ ሴቶች ደግሞ ከፍቅር ግንኙነት አብልጠን የምንፈልገው ትኩረትን ነው። መታየትን፣ መደመጥን፣ መሰማትን እንፈልጋለን። ስለዚህ ያን ሳያደርግ በቃሉ እወድሻለሁ፣ አፈቅርሻለሁ ቢልሽም አይሆንም። ሁለተኛ አንቺ ጥረት ማድረግ ስታቆሚ ይጠፋል። የፍቅር ግንኙነት በአንድ ወገን፣ በአንድ ሰው ግፊት፣ በአንድ ሰው ጥረት ብቻ የሚሆን አይደለም። አንዳንድ ሰዎች ያስገርሙኛል፣ ሴቶችም ወንዶችም። በቃ እኔ እወዳለሁ፣ እኔ እወዳታለሁ፣ በቃ ይበቃል፣ እንደው እሷ ብቻ እሺ ትበለኝ እንጂ እንደው መልሳ ባትወደኝ ምንም በቃ ችግር የለውም፣ የኔ ፍቅር የኔ መውደድ ይበቃል ይላሉ። ይሄ የሚሆን ነገር አይደለም። የፍቅር ግንኙነት ሚውቻል ነው። አንቺም ስትወጂው እሱም ሲወድሽ ነው ጥሩ ደስተኛ የሆነ ነገር የሚሆነው። እንደዚህ የሚሉ ሰዎችም ያው ስላልገባቸው ስላልተረዱ ነው እንጂ ደስታን የሚያገኙ ይመስላቸዋል። ጀስት የወደዱት ሰው አብሯቸው ዝም ብሎ ቁጭ ስላለ ለእነሱ ስሜት ባይኖረው ደስታን የሚሰጥ ስለሚመስላቸው ነው። ግን እውነታው ያ አይደለም። አንቺ ብቻ የምትጥሪ፣ አንቺ ብቻ ሀይ እያልሽ የምትልኪለት፣ አንቺ ብቻ የምትደዊ፣ አንቺ ብቻ እንገናኝ የምትይ ከሆነ ጀስት ዝም ብሎ እየተደበረ ነው ማለት ነው። የሆነ ጊዜ ሊኖረው ይችላል። ያችን ቴክስት መመለስ አይከብደው ይሆናል። አንቺን ማግኘት አይደብረው ይሆናል። ግን በተለየ ሁኔታ የሚፈልጋት አይነት ሴት አይደለሽ።
እንደዚህ አይነት ነገሮችን መቀበል ይከብደናል እኛ ሴቶች፣ ሽንፈትም ስለሚመስለን ነው። በቃ እንዴት አይወደኝም፣ እንዴት አይፈልገኝም ይሁን አምነን ወደኋላ ማፈግፈግ አንፈልግም። ግን እውነታው ከማይወድሽ ከማይፈልግሽ ሰው ቶሎ በጊዜ ዞር ማለት ነው እንጂ እንደዚህ አይነት እልህ ውስጥ መጋባት ጥሩ አይደለም። ይሄ አብሮሽ ያለው ሰው አልፈለገሽም ማለት ህይወት ያቆማል፣ በቃ እሱ ካልወደደኝማ ምናምን የሚባል ነገር አይደለም። አንዳንድ ጊዜ ደግሞ ጥሩ ያልሆነ የጓደኛም ሰርክል ይኖረንና እልህ ውስጥ እንጋባለን። እሱንማ እንዴ በፍቅር እንደዚህ ካላረኩት ቆይታኛለሽ ምናምን አይነት ነገር ውስጥ እንጋባና የሆነ ራሳችንን እንጎዳለን፣ ማንወጣው ነገር ውስጥ እንገባለን። ስለዚህ አንቺ ብቻ የምትጥሪ፣ አንቺ ብቻ የምትሞክሪ፣ አንቺ ብቻ የሚጠበቅብሽ፣ አንቺ ያን ማድረግ ስታቆሚ እሱ የማይፈልግሽ፣ እሱ የማይጥር የማይሞክር ከሆነ አይሆንም። እንዳልኩሽ ነው፣ አንቺ ብቻ ነሽ የምትፈልጊው፣ እሱ አይፈልግሽም። ያንን ደግሞ እርግጠኛ መሆን ትችላለሽ። ስለዚህ ከእንደዚህ አይነት ሰው ራቂ። አይወድሽም፣ አይፈልግሽም፣ የምትጎጅበት ሪሌሽንሽፕ ነው የሚሆነው። እና የኔ ቆንጆ ስማርቱኝ ነቃ በይ። አንድ ሰው አልወደደሽም አልፈለገሽም ማለት አትወደጅም አትፈለጊም ሌላ ሰው የለም ማለት አይደለም። ስለዚህ ትክክለኛ ያልሆነ ሰው ነው ብለሽ ሙቭ አድርጊ። 3ኛ ስለ አንቺ ማወቅ አይፈልግም ነው። ይሄም ሌላኛው ነው። የሚወድሽ የሚያፈቅረሽ ሰው ለአንቺ እያንዳንዷን ነገር ከአንቺም ለማወቅ ይሞክራል፣ ይጠይቃል። ሌሎች ሰዎችንም በቃ በጋራ የሚያውቋቸውን ሰዎችም እየጠየቀ ብቻ ባገኘው አጋጣሚ ሁሉ አንቺን የበለጠ ማወቅና መረዳት በጣም ይፈልጋል። ሲወድ እንደዚህ ነው። ሰዎችን ስንወድ እኮ እንዲህ ነው። በቃ ሞር ስለነሱ መስማት፣ ሞር ስለነሱ ማወቅ እንፈልጋለን። አንቺ እየነገርሹም ስለራስሽ አንቺ እየነገርሹም ምንም ግድም አይሰጠው፣ አንቺንም የማይጠይቅሽ ስለ ራስሽ ስታወሪ ምንም ኢንተረስትድ ያልሆነ ከፋሽ፣ ደበረሽ፣ ምንሽ ብሎ እማያይሽ ትኩረት የማያደርግ በቃ እንደዚህ አይነት ነገሮችን አንቺ ስለ ራስሽ ያው ስትተዋወቂ ከሰዎች ጋር እንግዲህ የምትናገሪው ነገር ይኖራል አይደለ? ስለ ራስሽ እኔ እንዲህ ነኝ እኔ እንደዚህ ምናምን እያልሽ የምታወሪያቸው ነገር ኢንተረስትድ ካልሆነ ስለ ራሱም ደግሞ ብዙ የማይናገር ከሆነ ይቆጥባል አይደለ? ስለ ራሱም አይነግርሽም፣ ስለ አንቺም አይጠይቅሽም። ጀስት ከአንቺ ጋር ዝም ብሎ ጊዜ ለማሳለፍ ነው ማለት ነው ያለው። የእውነት የሚወድሽ የሚያፈቅርሽ ሰው ይጠይቅሻል። እያንዳንዱን ነገር በደንብ አድርጎ ያዳምጥሻል። ለምን? አንቺን ለማወቅ ስለሚፈልግ፣ ከአንቺ ጋር መሆን ስለሚፈልግ፣ የተሻለ ቅርበት የተሻለ አታችመንት እንዲኖራችሁ ስለሚፈልግ በየቀኑ በየጊዜው አንቺን ማወቅ አንቺን አንደርስታንድ ማድረግ ይፈልጋል። ሁሌ የምትነግሪው ነገር እንዲኖር ይፈልጋል። ግን የማያዳምጥሽ የሚሰላች በምታወሪው ነገር ምናምን ከሆነ አይሆንም። ቃሉን አትመኝ፣ ድርጊቱንም ተግባሩንም ደግሞ ማየት ያስፈልጋል። በመጨረሻ ለአንቺ ስሜት የማይጠነቀቅልሽ ከሆነ የሚወድሽ ሰው ይጠብቅሻል ስንል ፊዚካሊ ይጠብቅሻል፣ ይንከባከብሻል ማለት ብቻ አይደለም። አንቺን ላለመጉዳት ይጠነቀቃል። እስኪ አስቢው፣ አንቺ ራስሽ እንዲሁ ዝም ብለሽ የምትወጂው ሰው ነው ማስቀየም የሚከብድሽ? የማትወጂው የማታውቂውን ሰው። ለምንወዳቸው ሰዎች ልናጣቸው ለማንፈልጋቸው ሰዎች እኮ በጣም እንጠነቀቃለን። እንዳይቀየሙን፣ እንዲህ ብል እንደዚህ ይሰማቸዋል፣ እንደዚህ በማለት የደበራቸው እንዴ እያለን ለምንወዳቸው ሰዎች እንጠነቀቃለን። አብሮሽ ያለው ሰው እሱ ስለሚያደርገው ነገር አንቺ ምን ያመጣብኛል፣ ቅር አላላት፣ ደበራት አልደበራት፣ እንደዚህ ብል እንደዚህ ይሆናል እንዴ እያለ ለስሜትሽ የማይጠነቀቅ የማይጨነቅልሽ እንዲሁ ዝም ብሎ የሚያወራና የሚናገር፣ ድርጊቶቹም እንደዛው ለአንቺ ስሜት የማይጠነቀቅ አይነት ሰው ከሆነ አልወደደሽም፣ አልፈለገሽም ማለት ነው። እርግጠኛ መሆን ትችያለሽ። ምክንያቱም የሚወድሽ ሰው በጣም ይጠነቀቅልሻል። እንደሚወድሽ ሰው የሚጠነቀቅልሽ የለም አይደለም። እና ራሱ ተናግሮ ሊያስቀይምሽ፣ መቀየም ይኖራል አይኖርም ማለት ሳይሆን እንደው መጠንቀቁን ለመግለጽ ነው። እሱ ሊያስቀይምሽ፣ እሱ ሊያስከፋሽ፣ እሱ ቅር ሊያሰኝሽ መፈለግ ይቅርና ሌላም ሰው ሲያደርገው በጣም የሚናደድ በጣም የሚቆጭ አንቺ ከዛ ስሜት እንድትወጪ የሚጥር የሚሞክር አይነት ወንድ ነው የወደደሽ የሚፈልግሽ ወንድ ማለት ነው። እንደዚህ አይነት ስሜት ውስጥ እንድትቆይበት አይፈልግም። ይሳሳልሻል፣ ያስብልሻል። ስለዚህ እነዚህ ነገሮች ካጣሽበት ይወደኛል ብለሽ እንዳታምኝ፣ ቃሉን እንዳታምኝ። ጥሩ ያልሆነ ሪሌሽንሺፕ አለ። አንዳንድ ጊዜ እኛም ሴቶች ይሄ ነገራችን ስለሚታወቅ ቃላት ስለሚገዛን ቃላት ስለሚያሸንፈን በጣም ብዙዎች በቀላሉ በቃ የሆነ አንዳንድ ጊዜ ከየት ሸምድደውት እንደሚመጡ ሁሉ ግራ ይገባኛል። ተመሳሳይ ነገር መጥተው በቃ የሚያወሩ ወንዶች አሉና እሱን ብቻ እንዳታምኝ። ድርጊት በጣም ወሳኝ ነው። ንግግር ብቻ አያኖርም፣ ያስፈልጋል። ጥሩ ነገሮችን መስማት ማን ይጠላል? በጣም እኮ ነው ደስ የሚለው ግን በተግባር። ምክንያቱም ከንግግር በላይ ተግባር በጣም ስለሚከብድ መናገር በቃ ቀላል፣ ሁሉ ነገር እንደመናገር ቀላል ቢሆንማ የት በደረስን አይደል? ንግግር ብቻ እንዳታምኝ፣ በተግባር የሚያደርገውን የሚሄድበትን ርቀት ማየት ማስተዋል ይኖርብሻል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት?